አያሳዝንም? ባለፎቅ የሆነ ሰውዬ ደውሎ ብር አበድሩ ይችላችሁ። እንደው ያሳዝናል ያሳዝንም። ለዚህ እኮ ነው አንዳንድ ጊዜ መጽሐፍ ሀብታም ከሚጸድቅ የተባለለት እኮ እንደዛ አይነቱ ነው። የዛሬ 8 ዓመት ላይ እኮ አሁን እኛ ያለንን ካፒታል ያላቸው ሰዎች አሁንም እዛው ላይ ናቸው። ለምን ካላችሁኝ አሁንም ትኩረታቸው ቁብ ላይ፣ ብድር ላይ፣ ስደት ላይ፣ ወከባ ላይ፣ ሐሰተኛ ሰነድ ላይ፣ ግርግር ላይ ነው ትኩረታቸው። እኛ ግን ጆሮአችንን ጠቅጥቀን ስራ ላይ ብቻ ስራ ዝም ብለህ ስራ 5 ዓመት ከሰራ እድሜ ልክህም ቢሰራም ባሰራም የማይቋረጥ በሚሊዮን የሚቆጠር ብር ወደ ካዝና ይገባል። ነፃነት ታገኛለህ። የምፈልገው ሀገር ላይ የመሄድ፣ የምፈልገውን ሃይማኖት የማገዝ፣ የምፈልገውን ሀገር የማልማት፣ የምፈልገውን አገልግሎት መስጠት ትችላለህ። ምን ስትሆን? የገንዘብና የጊዜ ነፃነት ሲኖር። ሀብታም ስትሆን ብቻ አላልኩም፣ ሁለቱም ያስፈልጋል። የገንዘብና የጊዜ ነፃነት የሚገኘው ደግሞ የአመለካከትና ኢኮኖሚ ለውጥ ሲመጣ ነው። የአመለካከትና ኢኮኖሚ ለውጥ ሲመጣ ጤና ይመጣል፣ ሰላም ይመጣል፣ እረፍት ይመጣል፣ ስብዕና መደመጥ ይጀምራል። ወደ አምላክ አቤት ትላለህ የዛን ጊዜ። ለምን? ነፃነት አለ፣ እረፍት አለ። ነገሮቹ ላይ ወጣጠሩብህ፣ ማትሸበር፣ ማትጨናነቅ፣ ሁልጊዜ በቻልከው ልክ ነው የምትሄደው። አያሳዝንም? ባለፎቅ የሆነ ሰውዬ ደውሎ ብር አበድሩ ይችላችሁ። እንደው ያሳዝናል ያሳዝንም? ኢንቨስተር ነኝ ብሎ ደውሎ ብር ቸገረኝ ካለ፣ የዛሬን ታደገኝ ካለ፣ ተጨንቅ ያለው ካለ ያሳዝናል እኮ። ለዚህ እኮ ነው አንዳንድ ጊዜ መጽሐፍ ሀብታም ከሚጸድቅ የተባለለት እኮ እንደዚህ አይነቱ ነው። ምንድነው ሽብር? ለምን በሉኝ። በቢዝነስ ፕላን መሰረት ያልተገነባ ኢኮኖሚ አለ። በመስመር ቀጥ ብሎ የማይሄድ የተወለጋገደ ኢኮኖሚ አለ። ዝም ብሎ በወከባ በማግበስበስ በግርግር በመበደር በመለቃት በምናምን በቁ በወከባ በተለያየ በአቋራጭ አርቲፊሻል የሆነ ግንብ አለ። እሱ ከአንድ ፊት ሲገነቡ ከአንድ ፊት ይናዳል። ከአንድ ፊት ሲገነቡ ወከባ ነው፣ ሁልጊዜ ጣጣ ነው፣ ዕዳ ነው፣ ጭንቀት ነው። በቃ እረፍት አይሰጥም። እረፍት የሚባል አይሰጥም።